ጋር ሆኖ አብረን ሆነን የሆነ ሰው ሲመጣ በቃ አብሮ ተከትሎ ሄደ ማለት ምን አይነት ሰው ሲመጣ ጾታ ቢገለጽልና እንጃ ብቻ ወንድም ይሁን ሴትም አላውቅም ወሳፕ እንዴት ናችሁ እንደምን አላችሁ ዛሬም ደግሞ በሰከንድ አፕዴት እኔ በጣም ምርር እያለኝ ያለ ነገር አለ እሺ እንዴ የሁለት ሰው ጭቅጭቅ መስማት አይወድልንም እንዴ በጣም እንዴ አንድ ሰው ብቻ ቁጥር እያላካችሁ ከቪዲዮ ላይ አውራችሁና እንዳትሉ ከዚህ በኋላ ችግር የለም ተፈቅዶልኝ እንዴት ናችሁ ዛሬም እንግዲህ በሰከንድ አፕዴት መተናል ተልኮልናል ከዶክተር ኖጋ ተከስተናል እስቲ እዚች ጋር ያለችውን ቴክስት ይዋትና ታሪኳን አንብባችሁ እንቀጥላለን ይደውል ሄሎ አቤት ሰላም ነው ደህና እግዚአብሔር ማን ማለት እኔ ካይማ ተባያለሁ እንቆቅልሽ ከሚባል ቲክቶክ ፔጅ ነው ደውልልሽ ደህና ነሽ ደህና አለን ምን እንደምንሰራ ልንገርሽ አታውቂውም አይደለ ፕሮግራም አይ ቲክቶክ ላይ ማውቀው መሰለኝ በጣም ጥሩ ስለዚህ ሰከንድ አፕዴት ነው ላይክ ከዚህ በፊት ዴት የወጡ ሰዎችን ምን ተከሰተ የሚለውን ልንጠይቅ ነው የምንደውለው እናም የሚባል ወንድማችንን ታስተውሻለሽ ዴት ወጣችሁ ነበር ከዚህ በፊት ታስተውሻለሽ አይደለ እና ምንድነው ምን ተፈጥሮ ነው የሚለውን ነገር እስቲ ግን ከዛ በፊት ሳይድ ያለው በቃ ስቶሪውን ንገሪኝ ከዛ በፊት ያለውን ከሁለታችሁ ጋር ምን እንደነበርና የሚለውን እስቲ አስረጅን እሺ የተዋወቅነው ኢንስታግራም ላይ ነበር እሺ ከዛ ኢንስታግራም አወራን እሺ ረጅም ጊዜ ባለም ብቻ አወራን ምናምን በፊት ከማወራን ከዛ እንዴት እንድንወጣ ጠየቀኝ ከዛ ሻልኩት እሺ ከዛ ከተገናኘን በኋላ በቃ ሙሉን ሰዓት ማለት ይቻላል እሱ ነበር ሲያወራኝ ነበር እሺ ስማርት ነገሮች ነው የሚያወራው በቃ ስለራሱ ስለ ህይወቱ ምናምን ኦኬ እና በቃ ከዛ ደግሞ ሌላ በጣም የደበረኝ ነገር ልክ እኔ ጋር ሆኖ አብረን ሆነን የሆነ ሰው ሲመጣ በቃ አብሮ ተከትሎ ሄደ ማለት ምን አይነት ሰው ሲመጣ ጾታ ቢገለጽልና እንጃ ብቻ ወንድም ይሁን ሴትም አላውቅም እኛ ሞላ ያለች ሴት ሲያይ ምናምን ዝትይ መስሎ ነው ቆይ እህታችን ቆይ እንደሱ ሳይሆን ስልሽ አሁን እሱ እንግዲህ እንደነገረን ከሆነ ጥሩ ጊዜ እንዳሳለፋችሁ ነግሮናል ጥሩ ጊዜ ኢቭን ቤት ድረስ ሸኝቶሽ ነበረ ከዛ በፊት ወደ አንድ ወር ያክል ጊዜ አብራችሁ አውርታችሁ ነበርና በአጠቃላይ ጥሩ ልጅ ነች ኢቭን ለሚስትነት ራሱ የመመኛት ልጅ ነች ብሎን ነበርና ላይክ ምን አቢያጋጥም ነው በአንድ ቀን ቤት እንደገባሽ በአንድ ቀን ምሽት ልትመነፍሹ ያረጋሽ ነገር አንደኛ እኔ በቃ ምንም ማለት የለውም ስለራሱ ብቻ የሚያወራው እንደዛ በጣም ራሱን ትልቅ ነገር አድርጎ ነው የሚያስበው ኦኬ ሜቢ ግን ነገር በቃ እኔ በጣም አይደበረኝ ሌላ ጊዜስ በስልክ ስታወሩ እንዴት ነበር ሁሌም ስለራሱ ነው የሚያወራው አዳማጭ ነበረ በስልክ እኔ ይዘንከ በእንትንስ ብለሽ አስበሽው ታውቂያለሽ ታዲያ ሜቢ በአካል አይቶሽ ተደምሞብሽ በጣም ኢምፕሬስ ለማድረግ ያረጋው ነርቨስ ሆኖ ያረጋው ነገር ቢሆንስ የኔት አላውቅም እንግዲህ ብቻ ያይዛን ተሰማኝ ስልሽ ከዚህ በፊት አዳማጭ ከነበረ ምናልባት የዛ አንድ ልጅ ምን መሰለሽ ከተመቸሹ በጣም ይሰክሳል በጣም እኔ አሁን ንግድ ባንክኛ ነው ብያቃል የመንግስት መሆኑን ረስቼ ነው የምልሽ እና እንትንም በአመለካከትሽን ከቀየርሽውና ሜቢ ተመችተሹ ነርቨስም ሆኖ ሊሆን ይችላል ለምን ስላንቺ የገለጸበት መንገድ የላከው ቴክስት ምናምን ብታይ ደግሞ ያው እነሱም ይጨምሩልሻልና ለዛ ነው የጻፈሽ አንቺን የገለጸሽ መንገድ በጣም የሚገርም ነበር እና ደግሞ ኢቭን ለሚስትነት ራሱ የሚመኝሽ አይነት ሰው ነሽና ጥሩ በጣም ደስ የምትልሽ ነሽ ብሎ ከዛ ደግሞ ሌላ ፊት የሚያያላችሁ እኮ ምን ሌላ ፊት በቃ አሁን በእርግጥ ሁሉም ጋር ወንዶችንም ያያል ግን በቃ የሆነ እርግጥ ብሎ አልተቀመጠም እኮ ነርቨስ ሆኖ ቢሆንስ ተደነጋግጦ ምናምን ስለሽ ይሄኔ ውበትሽ አይምሮ ላይ ሆነና አንጨቋለለው ሀሽሽ ሆነሽበት ቢሆንስ
አይ ማየት እንኳን አካባቢውን ደህንነታችን የሁለታችንም ደህንነት ለማረጋጋት ቃኘት እያደረገ ሊሆን ይችላል። ስለዚህ ለማንኛውም ሌላ ግን ሌላ ላይክ ያስከፋሽ ነገር የለም። ወሬያችሁ ላይ ጥሩ ነው። በአካል ስታገኙ አንቺውን ከነገርሽን ነገር ውጪ ሌላ ትሪትመንት ላይ እንትን ያለብሽ ነገር ወይ ደግሞ አንቺን ዲስሪስፔክት ያደረገ ነገር የለም? ይሄ ብቻ ከነበረ ምክንያትሽ ሊፈታ የሚችል ነገር ነው። ለማንኛውም እና አሁን ዋና እንትናችን ምንድነው እንደዚህ አሁን ተስማምተሽ ከሱ ጋር ሌላ ዴት ለመውጣትና ትራይ ለማድረግ ከወሰንሽ እኛ እንጋብዛችኋለን። እሱ እንዴት እና ፈቃደኛ ነሽ? አሁን ሌላ ዴት ከሱ ጋር ደህና ቦታ ሰው የማይበዛበት አያወራም ባይዘው አያወራም። ሚውት አድርገን ነው እንዳታስብ ይጨራሽ በእንደዚህ አይነት ጉዳይ ብቻ። ስለዚህ ፈቃደኛ ነሽ? ደብተር ወጣ አድርጎ እየጻፈ በጣም አስደሳች ትልቅ ሰው ነሽ። እንደዚሁ ደግሞ የሚገርም ነገር የእናቴም ስም አንድ አይነት ነው ከሷ ጋር። ኧረ ቅልድ በጣም የኔም ስም እንደው ሁላችንም እናት። አይ በጣም ይመችሽ ግን ማርያምን እግዚአብሔር ያክብርልን። ቀኑን ከሱ ጋር እናወራና ያው ወንድ ልጅም ስለሆነ ከሱ ጋር በደንብ አውርተን ፕላን የሚያደርገው አሪፍ ቦታ አንቺ እያወራሽ እንደውም በአሁኑ ስላንቺ ሁላ እንጠይቀዋለን። በቀጣይ ቀን ፈተና እናዘጋጅተን ነው የምንጠብቀው። አልፏል አላለፈም ቼክአፕ እናደርጋለን። እሺ በጣም የሚያምር ቀን ይሁንልሽ። እንግዲህ በእኔ በኩል ቻው። ሰላም። እንግዲህ ዛሬ በጣም አስደሳች ነው። በአጭር ደቂቃ እንቆቅልሽ የኢትዮጵያን ሕዝብ ወደ 150 ሚሊዮን ለማስደረስ እያደረግን ያለን ቢገርመኝ ግን ማለት ነው እኔ የምፈራው ልንገር ከትንሽ ዓመት በኋላ የሆነ ሰርግ ላይ ምናምን በማይክ እንቆቅልሾች ለዚህ ያበቃችሁኝ አይቀርም። እኛ እንኳን ገና እየጀመረ ስለሆነ ገና ፍሬው አልበቃም ነው እንጂ ኦልሬዲ ብቻ እንወዳችኋለን። እንቆቅልሽ ይጎመራል፣ ያድጋል፣ ያብባል። ይመቻችሁ። ኤንድ ፕላስ